ዓለም አቀፍ ተሞክሮን ስንመለከት እነኚህ በኤሌክትሪክ ኃይል የሚሰሩ ተሽከርካሪዎች ሞቃታማ ቦታ ላይ በጣም ቀዝቃዛ የሆነ ቦታ ላይ መካከለኛ የሆነ ቦታ ላይ የሚሰጡት አገልግሎት ይለያያል ይባላል። ከባትሪያቸው ጋር የሚነሳ ነገርም አለ። በሀገራችን ደግሞ በኤሌክትሪክ ኃይል የሚሰሩ ተሽከርካሪዎችን መጠቀም ከጀመርን ጥቂት ዓመታት ነውና የሀገራችን የአየር ሁኔታ እስከነኚህ ተሽከርካሪዎች ጋር ተስማሚነቱ እንዴት ነው? በአንጻራዊ ስናየው አብዛኛው የሀገራችን አየር ከነዚህ ከኤሌክትሪክ መኪናዎች ጋር ይስማማል ማለት የምንችለው ነው ያለው። ቅዝቃዜ የምንለው ማክሲመም ቅዝቃዜ እዚህ በደብረ ብርሃን አካባቢም ብንወስድ ኔጌቲቭ የሚገባ አይነት አይደለም። ቢገባም በጣም ጥቂት የሚባል ሰዓት ላይ ነው። ሙቀትን ካየን ደግሞ እንደ ጋምቤላ እንደ አፋር ሙቀት አለ። አሁን ከሚታየው ካወራናቸው ኢንፍራስትራክቸር ቻርጅ የማድረጉ ምናምን ተያይዞ ደግሞ አብዛኛውን እየተጠቀምን ያለ ነው አዲስ አበባና አካባቢው ላይ ባሉ ስለሆነ ከሀገራችን ጋር የሚስማሙ ናቸው። ያን ያክል ኢፌክት በነዳጅ ኃይል የሚሰሩ ተሽከርካሪዎች ላይ ከተሽከርካሪዎቹ በሚወጣው ጭስ አየር ይበከላል የሚባል ነገር አለ። እነኚህ በኤሌክትሪክ ኃይል የሚሰሩ ተሽከርካሪዎች ደግሞ ከአመራረቱ ጀምሮ ባትሪው ሲመረት ጀምሮ እስከምንጠቀምበት ጊዜ ድረስ ከአየር ጋር የተያያዘ የሚፈጠር ችግር አለ? አዎ፣ የሊቲየም አየን ባትሪዎችን ካየን ሊቲየም አየን ራሱ ከማይኒንጉ ጀምሮ ብዙ አየር የሚበክል ነገር አለው። ብዙ እንደውም ከነዳጅ መኪናዎች አንጻርም አነጻጽረው ብዙም የሚበላለጡ አይደለም፣ ተመሳሳይ ነው የሚሉም ሰዎች አሉ። ነገር ግን አየር ብክለት ባለህበት አካባቢ ስለሆነ እኛን ሀገር ከወሰድን በሊቲየም አየን ባትሪ እዚህ ሀገር አይመረትም፣ ውጭ ላይ ተመርቶ ነው የሚመጣው። በሚመረትበት ቦታና አካባቢ ላይ ብክለት ያስከትላል። ነገር ግን እዚህ ሀገራችን ከመጣ በኋላ እኛ የምንጠቀመው የኤሌክትሪክ ፓወር፣ ሃይድሮ ፓወር፣ የንፋስና አሁን አዳዲስ ገና ስራ ያልጀመሩ ተርማል ኢነርጂዎችም አሉ። እነሱን ስለምንጠቀም እኛ ከአየር ብክለት ጋር ኦልሞስት ለሀገራችን ሴፍ ነው ወይ ጥሩ ነው ማለት የሚያስችል ነገር አለው። እንደ ዓለም አቀፍ ስናየው ብክለት አላቸው።